ከተማ ነው ጀርመን የተወለድከው? ቀጭኑ ኒውዚላንድ የምትባል ከተማ ናት። አሁን ግን ስሟ ኒውዚላንድ ስሟ ተቀይሯል። ጀርመን እና ደግሞ ኒውዚላንድ ምን ተገናኘ? ይገናኛል እንጂ ያው ምስራቅ ደቡብ አይደል? ያው እኮ ነው ከምስራቅ ደቡብ ያው ነው ያው ነው። ቀጭኑ ከጀርመን የመጣሁት ኒውዚላንድ ከምትባል ከተማ እና ስሟ ግን አሁን ሳይቀይር ተቋቁረ ነው አሁን ያው ታቆይል እንደዚህ ያለውን ህይወት ምናምን ያው ለስራ ደፋ ኑሮ ቤተሰብ አሰቃየ እዚህ አንጥቶ ከጀርመን እኔ ነኝ ያለው ታው ቤተሰብ ብቻ አይደለም ጎረቤት ምናምን እኔ ነኝ የማስተዳድረው አሁን ድረስ ጎረቤት ሁሉ አዎ እኛ ነው ጀርመናዊ ጥቁር ጀርመናዊ እንደ የነጋሶ ጊዳዳ ወንድም እንትን አጎቱ ነው የነጋሶ ጊዳዳ እኮ ጥቁር ጀርመናዊ እኮ ነው። ትምህርትም እኮ ማስተርስ እኮ ያስኩት እዛው እኮ ነው ጀርመን እኮ ነው ማስተሬት ጀርመን አራተኛ ዲግሪ እኮ አለኝ ማስተር እና ሃምቡርግ ዩኒቨርሲቲ ማስተርን እዚያ ነው ያዝኩት። ከዛ ምናምን ጥኛለሁኝ አሁን እዛ ማለት ነው። በዛ ጥናት አድርጌ አፈር የመመርመርም እኔ አሁን ኢትዮጵያ ውስጥ ራሱ እኔ ነኝ አፈር መመረምርላችሁ ህንፃ ምናምን ሲሰራ ምርመራ የገበሬዎች በቃ የሆነ ህንፃ ምን የገበሬው ምናምን ይሄ አሁን እኔ አንዲት አትክልት እንደዚህ ሞጣ ዘርተህ አንዲት አትክልት ተክለህ እንዴት ተደርጋ ነው የምትራበው ብለህ ብትጠይቀኝ በሳይንሳዊ መንገድ ግርም ይላል። አውቀዋለሁ። እውነት የእርሻ አግሪካልቸር አዎ እሱ አግሪካልቸርማ ሰልጥኛለሁ። ዋና ማስትሬት በሱ ነው። ብቻ በብዙ ነገሮች ነው እዛ ጀርመን እንትን ስንል በብዙ ነገሮች ነው እንትን ያደርግ ክበበው ገዳና ስንቀሽል አረቡ እግዚአብሔር ክበበው ገዳ ምን ይጨዋታል? የምትለይ ሰው እኮ ናንተ በጣም የሚገርም ነው። አይገርምም? ግን ክበበው ገዳና ፍልፍሉ ምን ይጨዋታሉ? ኧረ እኔ ከእነሱ አልበልጥም። እኔ ያው በእውቀት ነው የተገነባሁት። በጣም ማስተርስ አለ። ይሄ መጨረሻው ነው። አሁን ተሸነፍክ ነው። እሺ ሞጣዬ፣ እሺ እንዳንሸንፍ ሂዱበት። ሞጣዬ በቅርቡ መምጣቴ እኮ አይቀርም። ወደ ዩኤስኤስ መምጣቴ እኮ አይቀርም። ዩኤስኤስ? አዎ። የት ነው ዩኤስኤስ? አሁን ይፈልጓል ምናምን እያለ የነበረ የሆነ ሰው አምባሳደር ማለት ዋናው። ለምን? ከቻይና እንትኖች ጋር እኮ አወራለሁ እኮ በጣም ትላልቅ ኢንፍሉዌንሰሮች የሚባሉት እነዚህ በጣም ትላልቅ እውቀት ያላቸው ጋር ለስራ ነው ዩኤስኤ የምትመጣው? እንትን ለመሆን ነው። እዛ ደርሼም ለመምጣት ለጉብኝት አልመጣም። ለመጎብኘት እኮ ይመጣል። ለመጎብኘት ነው። አዎ ቀጭኑ ብዙ ኢንፍሉዌንሰሮችን ታውቃለህ? አዎ ብዙ እነ ማይክል ማነው አሜሪካ በጣም ብዙ ማይክል ጃክሰን ነው። ማይክል ጃክሰን እንትን ነው። እሱ እኮ ዳንሰኛ ነው። ሪቨርስ ካይሰን የሚባል አሜሪካዊ አለ። እሱ ጋር እግባባለሁ። አሁን ድረስ ማናልከው ሪቨርስ ጋይስበብ አሜሪካዊ ነው። ስሙ ላይ ይችላል እንጂ አሜሪካዊ ነው የጠራው ሰውዬ። አዎ አሜሪካዊ ነው። ሪቨርስ ምን አልከው? ሪቨርስ ጋይሰስ ነው የሚባለው። እሱ እንትን ነው ጓደኛ ነው። እሱ ጋር እናወራለን። እንደውም መጥቶ አሜሪካ መተህ ተሞክሮ ለምን አትወስድም? ለምን የስራ ልምድ ኢንስፔክሬሽን አንፈጥርም ባንድ አለኝ ይላል። አዎ ከዛ ለምን እንደዚህ አይነት ነገሮች ላይ ለምን ትኩረት አድርገን አንሰራም? እኔ በነገራችን ላይ ትንሽ የእንትን ጥረት ነው እንጂ የምን የኮኔክቴክት ማድረግ ትንሽ ሰው ጋር ትንሽ አልግባባም። እኔ ትንሽ ኮኔክቴክት ነው ያልከው? ኮሚኒኬት ኮሚኒኬሽን ትንሽ ችግር ኮሚኒኬሽን ማለት ለምን መሰለህ ልምድ ከኔ እየወሰዱ አስቸገሩስ ብዙ ሰዎች፣ በጣም ብዙ ሰዎች የአንተን ልምድ እየወሰዱ በጣም
የኔን ልምድ ወስዳሉ እዛ ጋር ሄደው እንደውም አሁን በቅርብ የሆነ ፕሮጀክት አሁን አለ እዛ አሁን ደግሞ ላስፈጽም እኮ ነው። እኔ ዋናው አምባሳደር እኔ ነው የሳፍ አፍሪካ ማለት ነው። የሳክስ ፒኤችዲ ነው ያለ አንደኛ አንድ ያልተማረ አንድ ሌባ አለ ከታች ሳክስ ፒኤችዲ ነው። አይ እሱ እንደዛ አይነት ሰዎች ግን አትጠጋ። ሳክስ ሴጅ የሚባሉት ሰዎች ብዙ ማለት እንደዚህ አይገርምም። ይኸውልህ ምን አለ የሳክስ ፒኤችዲ ቢሰጠው ኑሮ ለአብይ አህመድ እና ለጋሽ ቀጭሩ ነው አላለም? ሊያጋጭ ከአብይ ጋር ሊያጋጭ ደግሞ አትስማ። አይ ዝም ብሎ እንትን ነው ዝም ብሎ ምን አለ መሰለህ አንዱ ከታች ኮሜንታተር የገረመኝ ምን አለ መሰለህ አንዱ በጣም የገረመኝ በሳክስ ፒኤችዲ ዲግሪ ቢሰጥ ኖሮ ቁጥር 1 ጋሽ ቀጭሩ ቁጥር 2 አብይ አህመድ ይሆን ነበር። ግን በሳክስ ፒኤችዲ ሊሰጥ አልቻለም ማለት ነው። ተመልከት ይላሉ እንደዚህ ይላሉ። ያልተማሩ ናቸው እኮ ያልተማሩ ናቸው አይባልም አሉ። ግን እንደዚህ በላቸው ያልተማሩ ናቸው ጋሽ ቀጭሩ እና ጀርመን ስንት ሽካር ያለና ያልከን ጀርመን ሀገር ቤታችሁ 18,000 ኪሎ ግራም የሚሆን ሄክታር መሬቱ ሰፊ ነው። እንደዚህ ግቢው ፈረስ ያስገልባል። ኪሎ ግራም ሄክታር ነው ያልከው? አዎ ሰፊ መሬት ማለት ነው። ሰፊ በጣም ሰፊ ኪሎ ግራም ሄክታር። አዎ በጣም ሰፊ ነው። እንደዚህ ደግሞ መሬት በክብደት መለካት ጀመረ። ምኑ መሬቱ ስፋት የቲክታክ እኮ የሚያመጣብን ጉድ የለም። ኪሎ ግራም ፐር ሄክታር ነው ያልከው? ኪሎ ግራም ሰፊ መሬት ነው። ስኳር አረከው እንዴ ነው ወርቅ አረከው? አልተግባባንም። ሰፊ መሬት ነው እያልኩ እኮ ነው። እንደዚህ በጣም እንደው አይንትኗን እስኪ ምን ኪሎ ሜትር ነው ያልከው? ኪሎ ግራም 18,000 ግራም ማለት ሄክታር ማለት ነው። እንደዚህ ሰፊ ነው እኮ ሰፊ መሬት ነው። ቀጭኑ በጣም ቀጭኑ የሳክስ በጣም እኔ ልንገርህ እኔ ከአንቺ ጋር ብውል በ3 ቀን ልቤ ይደክማል። እግዚአብሔር እንኳንም እኔ በሳምንት አንዴ ነው የማገኘው። ቀጭኑ በጣም እንትኗ ሳክሷ ላይ ኪሎ ግራም ፐር ግራም ያልከው ነገር ኪሎ የሚለካው መሬት በምንድን ነው? በኪሎ መሬት ኪሎ